በዚህ ከባድ በሆነው በፎሬክስ ዓለም ውስጥ አንዳንዶች ህይወታቸውን ሲቀይሩ፣ አንዳንዶች ደግሞ ተስፋ ቆርጠው ብራቸውን ማርኬት ላይ ኢንቨስት ብቻ አድርገው ይወጣሉ። ቆይ ግን ምን ያህሎቻችሁ ናችሁ ይህንን የምታውቁት? በፎሬክስ ታሪክ ላይ ትሬዲንግን ከሚጀምሩት 100% ሰዎች መካከል 60%ዎቹ ልክ ትሬዲንግ ምን እንደሆነ እንዳወቁ ያቆማሉ ወይም ፌል ያደርጋሉ። የሚቀጥሉት 20%ዎቹ ደግሞ በ3 ወር ባልሞላ ጊዜ ውስጥ ከትሬዲንግ ዓለም ውጪ ይሆናሉ። ከቀሩት 20% ትሬደሮች ውስጥ ደግሞ 10%ዎቹ ገና በ6 ወራቸው የሚያቋርጡ ሲሆን 70%ዎቹ ደግሞ አመት ከሞላቸው በኋላ ትሬዲንግን ያቆማሉ። ነገር ግን የመጨረሻዎቹ 3% ትሬደሮች ትሬዲንግን በመጠቀም ህይወታቸውን ይቀይራሉ። አሁን የሁላችንም ጥያቄ መሆን ያለበት እንዴት አድርገን ብንሰራ ነው ከ97% ውስጥ ወደ 3% የምንቀየረው ሊሆን ነው መሆን ያለበት።